አረ ወንጌልን ሹሩባ ስሪ በልልኝ ያለች አይመስለኝም ግን እነግራታለሁ በቃ እሺ መቼም አንቺ አጠርተሽ አትታጠቢው ምን የራሴ ልጠብሽ እንጂ እሺ ማዘሯ ወይ ማዘሯ ሽንቴ መጣ ቆይ ወይኔ ሽንቴ አንተ ገቢ ውጣልኝ ሽንቴ ልለቀው ነው ቆይ አንዴ ማሸት ይቀረኛል እንዴ አንተ አታፍርም እንዴ ነው ጥሩኛል እያልኩ አንዴ ማሸት ነው ይቀርኝ ስትል ምንም ማድረግ አልችልም ጠብቂ ነው አሳያለሁ በቆምሽበት ሰዓት እንዳይጠፋ ከሰል ጨምሪበት እሺ በቃ በራሱ ይቀጣጣል እኔ ላላልቅሽ ቆይ ማዘር እንጂ ምን እያረግሽ ነው ማዘሯ እዚህ ንፋስ የለም ጓሮ ልሰደው አይ ማን ነው ዲስት ያቃጠለው በርበሬ ይላል ምን ይጀምማት ኩሉ ምን ወንከብኝ አልተሽርካፍ ይሻንት እንካ ሂጂ ወደዛ ገልሽኝ ተበቂ ነው አምጣጭልኝ ማዘሯ በርበሬ አጥናኝ እኮ ነው ለጋገኝ ማዘሯ ያይሽ ነው ለጋገኝ እንዴት ዋላችሁ እንዴት ዋልሽ አበርዬ አሁን ሴት ቤት ሄድና እዘለስልሻለሁ አንተ ጭስጭስ እንዳትግባና ታጣ ኧረ እዚህ ያላችሁ ሰዎች ሰው ጠፋ ብላችሁ እንኳን አትፈልጉም አረ ማዘሯ እኔ አይደለም የሰበርኩት አረ ማርያምን ካንቺ ውጭ መዘፍዘፊያ ማንንም አይሰብረውም እንዴ ከቢና ጠይቂው አንቺ ስሚና ተጥሪ እንደውም እሱ ነው ባለፈው ካልሲን ሲያጥብ እዚህ ድንጋይ ላይ አጣብቆ ነበር ያጠበኝ ነበረው ዝም በይ አንቺ ሁሉ ጊዜ ሰብረሽ በሰው ማላከክ ትወጃለሽ አሁን ምን ብዬ ነው ለሴትዮዋ መመልስላት አንድ ቀን ባንቺ ተመስግኛ አላቀም ሁሉ ጊዜ ባንቺ እንደተወቀስኩ ቡርቴ አቤት አሊ እናገ እንዴት ዋል ደህና ዋሉ አንዲት ልጅ ስሟ ማን ነበር ያሉኝ ማርያ እዚሁን ግቢዋ አዎ ነው ግቢዋ ደሞ ምን አጥፍታ ይሆን አንቺ ምን ዋነሽ እኔ እናቷ ነኝ እንደው የተባረከች ልጅ ያሉት መንገድ ላይ ስታገኘኝ ሰላምተኛዬ አቅሜ ሲደክም የምትላከኝ እንደው ለመርቃት ነው የመጣው እንደው እግዚአብሔር ከፍ ያለ እንጀራ ይስጣል አሜን አይ ልሂድ ትንሽ ጉዳይ አለች ደህና ይሁን እንደው መድኃኔዓለም ቸር አሰማኸኝ ምስጋና አንተ ይገባሃል እሳቴ ይመች ትችላለህ ማርያምን ትችላለህ መላውን አቀበያ እገጫለሁ ምን እሺ ዛሬ ደግሞ ምን ተንኮል ሰርተሽ ነው ምንም ቀደም መዘብዘፊያ ሰበርሽባት አሁን ደግሞ ማዘሯ ላይ የሆነ ተንኮል ሰርተሽባት ነው አይደለ ማዘሯ ቁጣሽን ትሰሪኛለሽ እሺ ተራው ያወጣው ቤት ላይ ነው እሺ አንቺ መሳስጭኝ ጸጉር ይያል ራሳን ስተብላ ይኸውልሽ ጸጉርሽን ከመነቃቀልሽ ተነሽናች እሺ ግን ምግቡ ጸጉር አለበት ሊያስታውከኝ ነው ምናምን ብትል እብል በቃ ሌላ ምግብ ቀይርልሃለሁ ወረኛ ቶሎ በይ አሁን تنافق عرقي عبرحوق معدو كم تذكري يهو تذكرني دو علال سوتانا ማነው መብራካል ሁሉ ዘዘኪረ ቆጠራችሁ ለማመዝ ነበር ቆጠራችሁ ጋር ነው ግባ ያ መታወቅ ይቻላል ማን መባላለ እኔ ደግሞ ማርያ እና ከተዋወቀን አይቀር የሆነ ነገር ባስቸግርህ ታግዘኛለህ ይኸውልህ ወንድሜ ብር ተበድሮኝ ስንት ጊዜ ሆኖታል መሰላል መለሰልኝ እናንተ ቀየርኩት ቃል ለምናም ብለህ ብሬን ተቀበለልኝ በቃ ተስማምታል ኬቢ መብራት ቆጣሪ የቀየረው ቃልና ለቀየርኩበት ዕቃ 500 ብር አምጡ እያለ ነው ቆይ እሺ ይዤ መጣሁ ተዘካየን አረ ይሄ ነገር ከተሰማ ግን ስሬ ሊያሰጣኝ ይችላል በእኔ ተማመን ምንም አይፈጠርም ብሩ ሰጡኝ ምንድነው አረ ምንም ክፍያ የለውም የት ሐሳብ ነው ምን ሲያስጠላ አንተ ካልፈለክ አትናገርም እንዴ አትበለኝ
ሰሳቢ በታኛ ሚስን ሰጭሸትን ገምጃሚ ዱርዬ እሰይ ጎረምሳይ ቁጥር አድርጊውና ምሳችንን እንበላለን። ወይኔ ማዘሯ ልጅሽ ሽፊው ልጅ ምን ሆነ? ኬቢ ምን ሆነ ነው አባቴ? ሰውየው ነው ማዘሯ። ለስራ ጠርቶ ነው እንደዚህ ያደረገ? አዎ እስቲ አስቢው፣ የወረቀቱን አልፌ የሙከራው ላይ አንድ ይቀምሰት፣ እሱንም ሳይወጣው ተፍቶት እንዳለ የሰራሁትን አልደፋብኝም መሰለሽ? አይዞህ እሺ፣ ይሄም ቀን ያልፋል፣ ሌላ ስራ ታገኛለህ። ቆይ ደግሞ ጠብቀኝ። ይሄ ፊት ግን ምንም ይችላል። ወጥ ቀርቦ እንጀራ የለም ፊት። ይኸውልሽ አሁን ትረፊኝና አይንሽን ለማጠፋልሽ። እሺ እስቲ ደግሞ አንቺ ታይ፣ ለራሱ ተናዷል። እንካ ምሳህንም ብላ፣ ደግሞ በዚህ ለስላሳ ገዝተህ ጠጣ። ኬቢ በልበውጣት ታበ እድፈንም ልቅቅ አድርገው። እሺ እድፋም አባ እስቲ ግማሹ አስጠኝ። ማርዬ እስኪ እና እንዲያቀብዩ ይሄው ኤርዊ እንዴ ማርዬ በስማም በጣም ተለውጠሻል። አንተም በጣም ተለውጠሃል። ማዘርነት አዎ ናታውቀት እማዬ ታወቅ የድሮ ጓደኛዬ ነው። ሰላም ነህ? እንዴት ነህ? ማርዬ በዚህ ነው የምትተዳደሩት? አዎ እግዚአብሔር ይመስገን ስራ አለ። እንደ ውለታ አትይብኝና የተሻለ ሱቅ ቢያገኙ ብዬ አስብ እና ከካቦር ኮሜርሻል ሪል ስቴት ለምን ሱቅ አልገዛላቸው? ኧረ አያስፈልግም፣ ላስቸግር አልፈልግም። ኧረ ችግር የለውም። ደግሞ ከ15% ጀምሮ ያከፋፈል አማራጭ ስላላቸው አያስጨንቅም። ስለነሱ ሰምቻለሁ መሰለኝ 50% የባንክ ብድር ያዘጋጃሉ። ከ1.4 እስከ 2.4 ሚሊዮን ደግሞ ቅናሽ አላቸው። የወለል አመዳደባቸው እንደ ንግድ ነው። አዎ እማዬ ሱቅ ገዛልን ማለት እኮ የሎተሪ ተሳታፊ ሆነን ማለት እኮ ነው። አንደኛና ሁለተኛ መኪና፣ ከ3 እስከ 10 ያለው ደግሞ ከ1 ሚሊዮን እስከ 50 ሺህ ፈርኒቸር እኮ ነው። በይ እማዬ መርቂው። ፍቅራለ ገብሽኝ የሰራፍኩት